እግዚአብሔር አምላክ ሁልጊዜ የሚናገር አምላክ ነው። የሚሰሙት ሰዎች ቅርብ ለሆኑ ሰዎች ይናገራል። በተለይ የምትጸልይ ከሆነ እግዚአብሔር ይናገራል። እግዚአብሔር ከተናገረኝ ዓርብ ዕለት በ2018 አሁን ባለንበት ዓመት 7ኛ ወር ላይ ያለነው እንዲህ ይላል ዘዳግም ምዕራፍ 28 ላይ ሌሊት እንዲህ አለኝ፣ እንዲህ ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬ ያዘዝሁህን ትእዛዝ ሁሉ ብታደርግ ብትጠብቀው ብትጠብቅ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ ያደርግሃል። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ። የሆድ ፍሬ፣ የምድር ፍሬ፣ የከብትህ ፍሬ፣ የላምህ ርቢ፣ የበግህ ርቢ ብሩክ ይሆናል። እንቅብህ ቡሃቃህ ብሩክ ይሆናል። አንተ በመግባት ብሩክ ትሆናለህ፣ በመውጣት ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶችን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከቱን በአንተ ላይ በጎተራህ በእጅህ ሥራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርካል። አምላክ በሚሰጥ ምድር ይባርክሻል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱ ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። ይህን ደግመዋለሁ። የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ